በድንገት ከአንደኛው የጭንቅላታችሁ ጎን የሚጀምር ብርሃን ማየት የሚያስፈራችሁ፣ ድምፅ መስማት የሚረብሻችሁ፣ ማቅለሽለሽና ማስመለሱ ደግሞ በጣም ይከብዳል። ይህ ተራ የራስ ምታት አይነት አይደለም። ይህ የቢሊዮኖች ጠላት የሆነው ማይግሬን የተባለው ራስ ምታት አይነት ነው። በዓለማችን ላይ ከ10% በላይ የሚሆነው ህዝብ በማይግሬን ይጠቃል። በተለይም በ20 እና በ50 የዕድሜ ክልል ውስጥ ባሉ ሰዎች ላይ አብዛኛውን ጊዜ ይከሰታል። የሚያስገርመው ደግሞ በማይግሬን የሚያዙ ሴቶች ቁጥር ከወንዶች በ3 እጥፍ ይበልጣል። በአሜሪካ በተደረገ ትልቅ ጥናት 17% ሴቶችና 5.6% ወንዶች የማይግሬን ህመም ምልክቶች እንዳለባቸው ተናግረዋል። ለመሆኑ ይህ አቅምን የሚያሳጣ ቀናችንን የሚረብሽ ህመም በሳይንሳዊ መልኩ ለምንና እንዴት ይከሰታል? ለማይግሬን መፍትሄ አጭርና ቀላል መልስ መስጠት ይቻላል? በካንሳስ ዩኒቨርሲቲ የህክምና ትምህርት ቤት የኒውሮሎጂ ረዳት ፕሮፌሰር የሆኑት ዶክተር ራያን ሌይ ሲመልሱ ቀላሉና አጭሩ መልስ ልነግራችሁ እችላለሁ፣ ነገር ግን ነገሩ እንደ መናገር ቀላል አይደለም ብለዋል። ቀደም ሲል በሳይንሱ ዓለም ማይግሬን የሚከሰተው በጭንቅላታችን ውስጥ ባሉ የደም ስሮች መስፋትና መጥበብ ወይንም ቫስኩላር ዲስኦርደር ምክንያት ብቻ እንደሆነ ይታመን ነበር። ነገር ግን የደም ስር መድኃኒቶች ብቻቸውን ለብዙ ታካሚዎች መፍትሄ መሆን ሲሳናቸው ሳይንቲስቶች አእምሮ ውስጥ ጠለቅ ብለው ለመመርመር ተገደዱ። ዶክተር ራያን እንደሚናገሩት ማይግሬን በአንድ ጊዜ 4 የተለያዩ የስርዓት ወይንም ሲስተም መረቦችን ያሳትፋል። የደም ስር ስርዓት ወይንም ቫስኩላር ሲስተም፣ ራስ አገዝ የነርቭ ስርዓት ወይንም አውቶ ኢሚዩን ነርቨስ ሲስተም፣ ህመምን ተቀባይ ስርዓት ወይንም ፔን ሪሲቪንግ ሲስተምን እንዲሁም ህመምን ተርጓሚ ስርዓት ወይንም ፔን ኢንተርፕሬቲንግ ሲስተም ያሳትፋል። ታዲያ አዲሱ የሳይንስ ግኝት ምን ይላል መሰላችሁ? አሁን ላይ ተመራማሪዎች ትኩረታቸውን የነርቭ መልእክት ዝውውር ወይንም ኒውሮትራንስሚሽን ላይ አድርገዋል። ማለትም ኤሌክትሪካዊ እና ኬሚካላዊ መልእክቶች ከአንድ የነርቭ ህዋስ ወይንም ኒውሮን ወደ ሌላው እንዴት እንደሚጓዙ በጥበብ መመርመር ጀምረዋል። እንደ ዶክተር ራያን ማብራሪያ መሰረት ማይግሬን ያለባቸው ሰዎች የአእምሮ ነርቮች በእረፍት ጊዜ እንኳ ቢሆን እጅግ በጣም ስሜታዊ ወይንም ሃይፐርሴንሲቲቭ እና ሁልጊዜ ንቁ ናቸው። ልክ እንደ እሳት አደጋ ማስጠንቀቂያ ደወል ወይንም አላርም ሲስተም አስቡት። የጤናማ ሰው አእምሮ ደወል የሚጮኸው እውነተኛ እሳት ሲነሳ ብቻ ነው። የማይግሬን ህመምተኛ አእምሮ ግን የሲጋራ ጭስ ወይም ትንሽ የሙቀት መጨመር ሲኖር እንኳ በኃይል መጮህ ይጀምራል። ለመሆኑ ምንድነው አንዳንድ ሰው አእምሮ ይህንን ያህል ስሜታዊ የሚሆነው ሌላው ደግሞ የማይሆነው የሚለው ጥያቄ ዶክተር ራያን እንደሚሉት ዋናው ምክንያት ዘረመል ወይንም ጄኔቲክስ ሊሆን ይችላል። ልክ እንደ ስኪዞፍሬኒያ የአእምሮ ህመም ሁሉ ማይግሬንም የዘረመልና የአካባቢ ሁኔታዎች ውስብስብ መስተጋብር ውጤት ነው። ይህንን እንደ አንድ በውሃ የተሞላ ኮዳ አድርጋችሁ አስቡት። በዘረመል ምክንያት አእምሯችሁ ቀድሞውኑ ስሜታዊ ከሆነ ኮዳው እስከ ግማሹ ተሞልቷል ማለት ነው። ከዚያም በዕለታዊ ህይወታችሁ ውስጥ በሚገጥማችሁ አነስተኛ ነገሮች ኮዳው ሙሉ በሙሉ ይሞላል። ከዛም በላይ ሆኖ ይፈሳል። የጭንቀት መጨመር፣ የእንቅልፍ ማጣት ወይም መዛባት፣ የአየር ጠባይና የግፊት ለውጥ፣ የሆርሞን መዛባት፣ በተለይም በሴቶች በወር አበባ ወቅት አንዳንድ የምግብ አይነቶች እንደ ቸኮሌት፣ ቺዝ፣ ቡና እነዚህ ቀስቃሽ ምክንያቶች ወይንም ትሪገርስ ባዶውን አእምሮ አይጎዱትም። ነገር ግን ቀድሞውኑ ስሜታዊ የሆነው የማይግሬን አእምሮ ላይ ሲያርፉ አእምሮ ወዲያውኑ በከባድ ህመም ምላሽ ይሰጣል። እንግዲህ የመጨረሻውና ዋናው ጥያቄ ማይግሬን ዘረመላዊና ውስብስብ ከሆነ ሙሉ በሙሉ መዳን አይቻልም ማለት ነው ለሚለው ጥያቄ
ዶክተር ራያን እንደሚሉት ፈጣንና ቀላል መፍትሄ ባይኖርም የማይግሬን ጉዳቶችና መጠንና ኃይል በከፍተኛ ሁኔታ መቀነስ እንችላለን። አንደኛው ቀስቃሽ ምክንያቶችን መመዝገብ ያስፈልጋል። ህመሙ ከመምጣቱ በፊት ምን እንደበላችሁ፣ ምን ያህል እንደተኛችሁና የነበረውን ሁኔታ መዝግቡ። ሁለተኛው የእንቅልፍ ሰዓትን ማስተካከል። በየቀኑ በተመሳሳይ ሰዓት መተኛትና መነሳት የነርቭ ህዋሳቱን ያረጋጋል። ሶስተኛው ውሃ በበቂ ሁኔታ መጠጣትና ጭንቀትን መቀነስ የአእምሮን የስሜታዊነት ደረጃ ወይንም ሴንሲቲቪቲ ትሪሾልድ ዝቅ ያደርገዋል። አራተኛው የህክምና ባለሙያ ማማከር። አሁን ላይ የነርቭ ሴሎቻችን ስሜታዊነት የሚቀንሱ ዘመናዊ የህክምና መፍትሄዎች አሉ። ስለ ማይግሬን ጠቅለል ለማድረግ ያህል ማይግሬን ተራ የጭንቅላት ህመም ወይም የታካሚዎች የማስመሰል ውጤት አይደለም። እጅግ ውስብስብ የሆነ የዘረመል የነርቭ ሴሎች ስሜታዊነትና የዕለታዊ ህይወት ቀስቃሾች መስተጋብር ነው። ይህንን እውነት መረዳታችን ህመሙ ሲይዘን ራሳችንን እንድንንከባከብና ትክክለኛውን እርዳታ ህክምና እንድናገኝ ይረዳናል። እሺ ቤተሰቦች፣ እናንተስ በማይግሬን ህመም ተጠቅታችሁ ታውቃላችሁ? እናንተስ ህመሙን የሚያስነሳባችሁ ወይም የሚያስታግስላችሁ ዋናው ነገር ምንድነው? አስተያየታችሁን ከታች ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረግና በማይግሬን ለሚሰቃዩ ወዳጆቻችሁ ሼር ማድረጋችሁን አትርሱ። እንዲህ ያሉ መረጃዎች ለማግኘት ቻናሉን ሰብስክራይብ አድርጉ፣ የደወል ምልክቱንም ተጫኑ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።